ገተራዳ በፍቅር ሰው ማልጎዳ ትንሽ ትልቅ አክባሪ ሁሉንም ሆኜ ኗሪ ቀልብሽን አረጋጊ ለመቼው እንዳትሰጊ መልሼ ልውደድሽ መልሼ አሃው ከራሴ ቀንሼ መልሼ ላፍቅርሽ መልሼ አሃው ከራሴ ቀንሼ ከወደድኩሽ በላይ ልውደድሽ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሺ ጊዜ ብወድሽ ባለኝ በሌላ ቀን ላንቺ ያለኝ ፍቅር ምንጊዜም አያልቅ የኔ ነሽ እጣ ፈንታ ሆኖ እድል በማስተያየኝ የኔ ነሽ እጅ ነስቻለፍ ሌላ ምናክ ተኔ የምትሆን ሄኖክ እባላለሁ። ከሁለት ዓመት የእስር ቆይታ በኋላ ከተፈታሁኝ ዛሬ የመጀመሪያ ቀኔ ነው። ከተማው በሙሉ ተለውጧል። በዚህ 2 ዓመት ውስጥ ከነጻነት በላይ የናፈቀኝ የምወዳት የፍቅረኛዬን አይን ማየት ነው። ቆይ ግን ስራ ለምን አትጀምርም? አልጀምርም። ያለፈውን መርሳት እንዴት ያቅታል? እሷ እኮ በቃ ሌላ ህይወት ጀምራለች። ድገመውና እስር ቤት ተመልሼ የምገባበት ምክንያት አንተ ነህ የምትሆን። ለሁለት ወር ገደማ ክፍለ ሀገር ለስራ ቆይቼ ስመለስ ከእቴ ጋር ተከራይተን የምንኖርበት ግቢ ውስጥ ከዛ በፊት አይቼ የማላውቀው የሆነ እንግዳ ስሜት የሚፈጥር ወጣት ልጅ ግቢ ውስጥ ተቀምጦ አስተዋልኩኝ። በስራዬ ሳይኮሎጂስት ስለሆንኩኝ ልጁ የአእምሮ ህመም ተጠቂ እንደሆነ ለመገመት ብዙ ጊዜ አልወሰደብኝም ነበር። ሆኖም ማንነቱን የማወቅ ጉጉቴ ቢያይልብኝ እህቴን ጠየቅኳት። ማን ነው? አዲሱ ተከራይ ነው። አንቺ እንዴሽ? በሳምንቱ ነበር የገባው። ከማን ጋር ነው የሚኖረው? ብቻውን ነው፣ ግን አንድ ውጪ የሚኖር ወንድም አለው ሲባል ሰምቻለሁ። ከዚህ በፊት የሆነ ቦታ የማውቀው ለምን እንደመሰለኝ እንጃ። ብዙም ሳይቆይ ግቢ ውስጥ ጩኸት መሰማት ጀመረ። ጩኸቱን ሰምቶ ሌላኛው ተከራይ ጎረቤታችን ሊረዳ ወደ እሱ ጋር መራ። እኔም ጉዳዩን ላጣራ ልውጣ ስል ተይው እባክሽ፣ ሐሙስ ልማዱ ነው። ስለተናገረችው ነገር ግድ አልሰጠኝም። ተነስቼ ወደ ውጭ አመራው። የወደቀበትን ኳስ አቀብለውኝ አየሁ። ቆይ እንዳለችው ሐሙስ ስለሆነ ነው ወይስ ኳስ ስለወደቀበት ነው የጮኸው? በአይኔ መርምሬ የሆነውን አውቅ ይመስል አተኩሬ ጭልጥ ካልኩበት ሐሳብ ያነቀኝ የጎረቤታችን ድምጽ ነበር። በአንቺ ጉዳይ ያበዱት ወንዶች ትዝ ብለውሽ ነው? በመጠኑም ቢሆን ፈገግ ያስባለኝን ነገር ነበር የተናገረኝ። ቆይ ምን ሆኖ ይሆን ግን? በድጋሚ መጮህ ጀመረ። እሱን ለማረጋጋት ጎረቤታችን ፍሬዘር ሲያደርገው እንዳየሁት ኳሱን ከመሬት ላይ አንስቼ አቀበልኩት። ከእጄ ላይ መነተፈኝ። ለትንሽ ደቂቃ እንዴት ልረዳው እንደምችል ቆም ብዬ ካሰብኩኝ በኋላ ወደ ቤት ላይ በመመለስ ሳለሁ ሳባ የቱንም ያህል ብጥር እንቅልፍ ባይኔ ሳይዞር አድሮ በጧት ተነስቼ ነበር በር ላይ ተሰጣሁት። ግራ የገባት እህቴ ምንድነው በጉጉት የምትጠብቂው? የልጁ መውጣት። ለምን አልነገርኩሽም እንዴ? ትላንትና ኳሱን ሲሰጠው ስሜን የጠራው መሰለኝ። መስሎሽ ነው እንጂ እሱ ከመጪው ውጪ ምንም አያውቅም። ይሄው እንደውም ወጣ። ልክ ሳየው በምን ሰበብ እንደማወራው እንኳን ሳላስብ እግሮቼ ወደሱ አቀኑ። ደግነቱ ጠዋት ስለሆነ ፊትህን ልጠብህ በሚል ልቀርበው እንደምችል ስለተሰማኝ ውሃ ይዤ ወደሱ አቀናው። ያማታል እንዴ? እህትሽ ከተከራያችን ጋር ፍቅር ሳይዛት አይቀር
ባክቷት የሙያ ግዴታ ሆነባቸው። ምን አለ እኔንም በነካጇ ባከመች። የኔ ያውቀበት መደበሪያ ነች። ስምህ ማን ነው? ስምህን አትነግረኝም? እንተዋወቅ። እኔ ሰባባላለሁ። የቱንም ያህል ልቀርበውና ላወራ ብሞክርም ምንም አይነት መልስም ሆነ ፍላጎት ስላላየው በቀጣዩ ቀን ድጋሜ ተመልሼ ለመሞከር አስቤ ተነሳው። ለፊ ቢልሽ ነው እንጂ እሱ እንደው አይናገር አይጋገር። ቆይ ግን እዚህ ግቢ ሲመጣ ማን ነው ቤት የተከራየለት? እኔ እንጃ ብቻ አንድ ፍራሽ በመኪና አስጭኖ ገባ። እሺ ቆይ የቤት ኪራይስ ማን ነው የሚከፍልለት? እሱን አከራያችንን ብንጠይቀው ይሻል። ያቺ መከረኛ ካስ በድጋሚ ወደቀች። በጣም ግራ ያጋባል። ቆይ ኳስ ላንተ ምንድነው? ከዚህ በላይ ልታገሰው አልቻልኩም። ኳሱን ከእጁ ላይ መነተፍኩት። እና ስራ እንዴት ነው? አሪፍ ነው። ዛሬ ደግሞ በጣም አምሮበታል። እንዲህ ከምትሆን እንደምትወደኝ ብትነግረኝ አይሻልም? ተግባሬ ከቀልብ ላይ ሆኖ ነግሮሻል። አልገባሻል እንጂ ደግሞ እወድሻለሁ ነው የምልሽ። ያስፈራል እኮ። መቼስ ፈርቼ ነው አትለኝ። ምን ይመስላል? ደፋር ከሆንሽ ለምን አትነግሪኝም እኮ? መቼስ ትወጂኛለሽ። ደፋር ነህ እኮ። ይህን እኔ እንድጠይቅ እየጠበክ ነው። እኔም እፈልጋለሁ ብለሽኛል ነበር እንዴ? ታዲያ ምን አለበት ብትነግሪኝ? ደግሞ ዝምታሽ ሲያስፈራ። እንዴ እፈልግሻለሁ ብለህ የቀጠርከኝ ዝም ብለህ ልታይ ነው? ኧረ ቢያንስ ወሬ ላስጀምር እንዴ። እንደውም ትቼዋለሁ። አልፈልግም፣ አልወድህም። እሺ እፈልጋለሁ ብለሽኝ ነበር። አንተም እኮ እፈልግሻለሁ ብለኸኝ ነበር። ቀድመህ ንገረኝ። አይ አንቺ ቀደምኛ ንገሪኝ። እንዴ አሁንም ከኔ እስኪመጣ ነው የምጠብቀው? እኔ በቃ ልሂድ። ይቅርታ የምሄድበታለሁ። ነገርኩሽ እኮ እፈልግሻለሁ። በቃ ዛሬ ስልያው ነገ ስሄደ አኑም እንደዘበት ንገሩኝ ብልህ ካለ እወድሻለሁ ለማለት